አልተዘዋወረችም። ክፍል 9 እስካሁን እዚህ ነሽ? ከተለያየን ከዓመት በኋላ በትክክል ዓመት የሞላው እንኳን አይመስለኝም። አዘውትረን እንሄድበት ወደ ነበረው የሜክሲኮ ሬስቶራንት ሄድኩኝ። ለነገሩ ከዚያም በፊት ብዙ ጊዜ ሄጃለሁ፣ ብቻዬንም ከጓደኞቼም ጋር። ትዝታዬ ደብዝዞ ሌላ ትዝታ ቢጻፍበትም እዚያ ቤት በሄድኩ ቁጥር ግን አስታውሳት ነበር። በተለይ እነዚያን ሳያቋርጡ ዘፈን የሚያንቆራቁሩ ስፒከሮች ሳይ ማይ ሰላምን አስታውሳታለሁ። ሳልወድ በግድ የዘፈኖቹን ግጥም ለማዳመጥ እሞክራለሁ። ሰው ሲደሰት ዜማውን፣ ሲያዝን ግጥሙን ይሰማል ያለው ማን ነበረ? የዘፈኖቹን ግጥም ለመያዝ አይምሮ ይሰንፋል። ይኸውም እኔ ግጥም እስትንፋሴ ነው የምል እኔ። የዚያ ቀን ቤቱን ስለምወደው እዚያ ሰው ቀጥሬ ነበረ። ሴት ቀጥሬ፣ በእድሜም እና በቁመት የምትበልጠኝን ሴት ቀጥሬ፣ አፏ ስር ተለግቼ ሳቋንና ወሬዋን ሰምቼ የማልጠግባት ሴት ቀጥሬ ስገባ ማንን አገኘው? ማይ ሰላምን ከነባሏ። ደነገጥኩ፣ የእውነት ደነገጥኩ። መጀመሪያ 4 ዓመት አብራኝ የቆየች ፍቅረኛዬን አብሮኝ የቆየ ጠይም ሰውነት ብል ይቀላል። የሆነ ሌላ ሰው ጋር ማየት በራሱ ለመልመድ ጊዜ የሚወስድ የመደናገር ማዕበል ያስነሳል። ቀጥሎ ሰላም ማለት አለብኝ ወይስ የለብኝም የሚል ጥያቄ ይከተላል። ግራ ተጋባው። ትንሽ ምቾት ነሳኝ ነገሩ። አልተነጋገርንም፣ ሰላምም አልተባባልንም። ለምን ሰላም እንዳላለችኝ ገርሞኛል። እንዲያውም እንደማይተዋወቅ አይኔን እኔ ላይ ላለማሳረፍ ስትጥር ነበር። ይህን ነገሩን ሳይ እኔም ሰላሜ ማለት እቅዴን ተውኩትና ሩቅና ሩቅ ሆነን ተፋጠጥን። ቢያንስ ለእርሱ ጀርባዬን ሰጥቼ የምቀመጥበት ክፍት ወንበሮች ነበሩ፣ ግን ፊት ለፊት የምንተያይበትን ወንበር ላይ ተጣርኩ። ደንብሬ መሆን አለበት። ድባቡ የሚጨንቅ ነበር። በመካከላችን እንደ ወተት የነጣ ልብስ የለበሱ 3 ክብ ጠረጴዛዎች አሉ። ሁሉም ጠረጴዛዎች ላይ የሚያንጸባርቁ ሹካና ማንኪያዎች ተደርድረዋል። መሃላቸው ላይ ብርጭቆ ውስጥ የቆሙ ደማቅ ጽጌረዳዎች ተቀምጠዋል። በቀኝ በኩል ባሉት ሰፋፊ ወርደ ሰፊ መስኮቶች ላይ ጣል የተደረጉ ስስ ነጫጭ መጋረጃዎች ከውጪ በሚገፋቸው ነፋስ ጋር ብለው ይንቀሳቀሳሉ። ነፋሱ ከውጪ ሲገፋቸው መጋረጃዎቹ የእርጉዝ ሴት ቀሚስ መስለው በአየር ይወጠሩና መልሰው ይረግባሉ። ነፋስ እያረገዙ ነፋስ የሚያስወርዱ መጋረጃዎች። ለመጀመሪያ ጊዜ ሳገኛት እዚያ አንድ ነጭ መጋረጃ አጠገብ ያለው ወንበር ላይ ተቀምጣ ነበር ያገኘኋት። በየጥጋጥጉ ከተሰቀሉት ስፒከሮች ለስለስ ያለ ሙዚቃ ይፈሳል። ከማሂ ሰላም ኋላ ያለው ግድግዳ በትልቅ ካንቫስ ላይ በታተመ ፎቶ ተሸፍኗል። የወይን ጠርሙስ ነው። ዘንበል ብሎ ከውስጡ ወይኑ እንደ ፏፏቴ ቁልቁል ይወርዳል። ቀይ ደም የመሰለ ፏፏቴ። ጨነቀኝ። ቀጥሎ በመጋረጃው በኩል የሚገባው ስስ ነፋስ ወደ አውሎ ነፋስ ተቀይሮ ቤቱን የሚያገለባብጠው የጠርሙሱ ወይን ወደ ጎርፍ ተቀይሮ እንደ ባህር ቤቱን የሚሞላው የሆነ እንደዚህ አይነት ትርምስ ነገር እንደሚፈጠር ያወቅኩ ያክል ጨነቀኝ። ማሂ ሰላም የባሏን እጆች በእጆቿ እያሻሸች በዝምታ ታየዋለች። እሱን ለነካችው የእጇ ልስላሴ እኔን ይሰማኛል። ባሏ ሳያቋርጥ ያወራል። ምን እንደሚያወራ እንጃ። ገና በአንድ እይታ እንደማታፈቅረው አውቄያለሁ። አይኖቼ ሴት ላይ ፈጣን ናቸው። እንኳን 4 ዓመት አብራኝ የቆየች ሴት በታክሲ እየከነፍኩ በቅጽበት የማያት እንኳን ሴት ፊት ላይ ያለች ተንኮል አልስትም ብል ቢጋነን እንጂ የለየለት ቅጥፈት አይሆንም። ማሂ ሰላምና ባሏ አልተቀላቀሉም። ዘይትና ውሃ ነበሩ። ስታፈቅር እንደምትሆነው አይኖቿ ዙሪያውን አድረሱ። ይቃብዛሉ። ዙሪያዋን ትቃኛለች። ስታፈቅር እንደዚህ አይደለችም። ያፈቀረችው ላይ ብቻ የሚተከሉ አይኖች ነበር ያሏት። ምስክር ነኝ።
በእሷ ተፈቅሬ ነበር። አንድ ጠባብ ክፍል የምታፈቅረውን ሰው ትርኢት የሚያሳይ ዝሆን ተቀምጠው ያንን ዝሆን አየሽው ብትባል የቱን የምትል ላፈቀረችው መሰጠት ተፈጥሯዊ የሆነ ማይ ሰላም እሱ ላይ ብቻ አልነበረም አይኖቿ አይታኛለች። ያውም ገና ስገባ ከሩቅ። ከዚያ በኋላ ያለው ድራማ ነበር። ጥሩ አፍቃሪ እንጂ ጥሩ ተዋንያን አልነበረችም። ባሏ ጋር በጨረፍታ እያየኋቸው ከሩቅ ሲያዩን ይህን ነበር የምንመስለው እላለሁ ለራሴ። አሁንም ቆንጆ ናት። አሁንም ቀለል ባለ አለባበስ ነበረች። ከላይ ቀያይ አበባ ጣል ጣል ያለበት ነጭ ሰፊና ስስ ሸሚዝ ለብሳለች። ጡቶቿ ተለቁብኝ። ይህ ሰውዬ ምን አድርጓቸው ነው? ምናልባት ከአሜሪካ ልኳ ያልሆነ የጡት ማስያዣ አምጥቶላት ይሆን? ማን ያውቃል? መቼስ መተዋወቅ ጊዜ ይፈልጋል። ለማሂ ጡቶች አይንን ጨፍኜ የጡት ማስያዣ በመርጥ ቁጥሯን አላስተውም። በዚያ ቅጽበት ያስታወስኩት ነገር ለ4 ዓመት ቆይታችን አንድም ስጦታ ሰጥቻት አላውቅም ነበር። በአጋጣሚ ከመደርደሪያው ላይ መጽሐፍ አንስታ ልውሰድ ካለችኝ ውሰጅ እላታለሁ። በቃ ሸሚዟን ሳይ ድንገት ከስንት ጊዜ በኋላ እቤቴ የረሳችው የውስጥ ልብስ ትዝ አለኝ። የጠረጴዛው ስር እግሯ ይታየኛል። የአንድ እግሯ ጫማ አውልቃ በጫማዋ ትጫወታለች። የቆየ ልማዷ ነበረ። ፀጉሯ ግን ተቀይሯል። እንደ በፊቱ በቸልታ አልለቀቀችውም። በስርዓት ተሰርቷል። ሲመቸው እንደሚሆነው ጥቁርና የሚያብረቀርቅ ፀጉር። እንዲህ ጠቁሮ አይቼው አላውቅም። 10 ጊዜ ፀጉሯን ትነካካለች። ከሴቶች አጥብቄ የምጠላው ባህሪ ሳውቃት እንደዚህ አልነበረችም። አይኖቼ እጅ ሆነው ልስላሴዋ እንዲሰማኝ አድርገዋል። ሙቀቷም ሰውነቴ ሲነቃቃ ይሰማኛል። ፊት ለፊቷ ነው የተቀመጥኩት ከባሏ ኋላ። መልኩ አይታየኝም። 2 ጆሮዎቹ ከርፈፍ ያሉ፣ ከኋላው እንዲሁ ጎልማሳ የሚመስል ፀጉሩ ላይ ሽበት ጣል ጣል ያደረገበት። በትከሻው ላይ አሻግራ ታየኛለች። እንደምታየኝ ሳላያት ታውቃለሁ። አስተናጋጁ ሊታዘዘኝ መጣ። ፊቱ ላይ የእፍረት ፈገግታ አየሁ። ያውቀኛል፣ ያውቃታል፣ ሁለታችንም ያውቀናል። ትንሽ እንደምቆይ ነገርኩት። ለምን ትቆያለህ? መጥቻለሁ እኮ አለ ማለቱ ጨዋ ሆኖ ነው። እስቲ የሚመጣውን ጉድ ላይ ብሎ ነው መሰል ትሪውን ታቅፎ የታበነች አይናፋር ፈገግታው ሳትከስም አንድ ጥግ ቆሞ እንዲህ ትርኢት ለማየት ከጓጓ ለምን ረዘም ያሉ ቢላዎች ከወጥ ቤት አምጥቶ አንድ ለእኔ አንድ ለባሏ ሰጥቶ ፊልም የጀምሩ አይለንም። አስተናጋጁ እኔ ጋር ደርሶ ሲመለስ ድንገት ማይ ሰላም ጋር አይን ላይን ተገጣጠምን። ፊቷ ብስጭትና ጉጉት ሲያንዣበብበት ታዘብኩ። የተበሳጨችበትን ለመረዳት ትንሽ ደቂቃ ነበር የወሰደብኝ። እሷ ጋር እዚህ ቤት ስንመጣ ቀድሚያት ከደረስኩ ምንም ነገር ሳላዝ እንደምጠብቃት ታውቃለች። ምንም አለማዘዝ የሆነች ሴት የመጠበቅ ምልክቴ ነው። ምክንያት ኖሮኝ ሳይሆን ደመነፍሳዊ ልምድ። ጭራር ሰው ስለነበር ባሏ የወንበር መደገፊያው ላይ ያንጠለጥለውን ጃኬት ሊያነሳ ዙር ሲል የሆነ ነገር አለችውና መልሶ ተቀመጠ። አስተናጋጁን በምልክት ጠርታ ቡና አዘዘች። ከሩቅ በከንፈሯ እንቅስቃሴ ነው ቡና ማዘዟን ያወቅኩት። ቡና ስትል ውብ ከንፈሯ እንደሚያፏጭ ሰው ሰብሰብ ብሎ በትንሹ ከፈት አለ። ማይ ሰላም ቡና አትወድም። ለመቆየትና የቀጠርኳትን ሴት ለማየት እንደፈለገች ገብቶኛል። ስልኬን አወጣሁና የቀጠርኳትን ልጅ ይቅርታ ጠይቄ የቀጠሮውን ቦታ ቀየርኩ። ተነስቼ ስወጣ ማሂ ያዘዘችውን ቡና ይዞ የሚመጣው ሌላ አስተናጋጅ ጋር ተላለፍን። እዚህ ቡና ውስጥ ገብቼ ብሟሟ የሚል ሀሳቡን ልብ አለብኝ። ላለፈው ህይወት ቀንቻለሁ፣ ለሚመጣው ደግሞ ጓጉቻለሁ። ሁሉም አይለፈኝ የሚል በሽታ። በቀጣዩ ቀን ጠዋት ገና ከእንቅልፌ ሳልነቃ ስልኬ ጠራ።
ማይ ሰላም ነበረች። ክፉኛ ደንግጫለሁ። በስንት ጊዜዋ። ልክ ስልኩን ሳነሳው አብረን እንዳደርን ሁሉ ሰላምታ ሳታስቀድም ማናት አብረሽ አለችኝ። ድምጿ ውስጥ ፍርሃት ነበረ፣ ቅናትም ነበረ፣ እልህም ነበር። ሰላምታ አይቀድምም አልኩ፣ የሆነ የአሸናፊነት ስሜት ተሰምቶኝ። እስቲ ማሸነፍን ምን አመጣው? ሰላም፣ አውቃለሁ በአንተ ህይወት አይመለከተኝም፣ ግን ማናት? ይደከማት መሰለች። አሁን ደግሞ ባክሽ እሱን ተይውና ትናንት አየሁሽ፣ በጣም አምሮብሻል፣ በጣም ነው ያማርሽው። ለምንድን ነው ሰላም ያላልሽኝ ግን አልኳት። ልክ ያልኩትን እንዳልሰማች ድርቅ ባለ ድምፅ ማናት አለችኝ። ጓደኛዬ ነው። በረጅሙ ተነፈሰችና ለራሷ በሚመስል ድምፅ አውቃለሁ፣ የቀጠርከው ወንድ አልነበረም፣ ውሸት አያምርብህም አለችኝ። ዝም ተባብለን ቆየን። ከኋላዋ ዘፈን ይሰማኛል። ለምንድን ነው ግን የማታገባው? ቢያንስ በየሬስቶራንቱ ከመዞር ታተርፋለህ አለችኝ። እንዲሁ ዝም ከማለት የተናገረችው ነገር ነበር የሚመስለው። አንቺ መች አረፍሽ? ሳቀች። የሆነ ለስላሳ ድምፅ የሌለው ሳቅ። ትንፋሿ ነበር እንደ ሳቀች የሚያሳብቀው። ከመጀመሪያው በረዘመ ዝምታ ከቆየም በኋላ ስትናፍቀኝ እሄዳለሁ። የእውነት ትናፍቀኛለህ? ምን አባቴ ይሻለኛል? ግን እኮ ጥሩ ሰው አይደለህም። ምንህም ለሴት ጥሩ አይደለም። ግን ትናፍቀኛለህ። ዝም አልኩ። ዝም ተባብለን ቆየን። ከኋላዋ ዘፈን ይሰማኛል። ከረዥም ዝምታ በኋላ ለመስማት በሚያስቸግር ድምፅ አርግሻለሁ አለችኝ። ይህ ከሆነ ከ3 ዓመት በኋላ ይመስለኛል። እዚህ ቦሌ ኤድና ሞል የሚባል ህንፃ ላይ ማይ ሰላምን ዳግመኛ አየኋት። አንዲት የምታምር ህፃን ይዛ አይኔም ማመን አልቻልኩም። ያቺ በአዋቂ ቀራጺ የተሰራች የምትመስል ውብ ሴት የለችም። የጤና ነው ወይ እስከምል በማይታመኑ ውፍረት ተውጣ ነበረ። ወላድ በድባብ ትሄድ ቆንጆ ሞልቷል ቢባልም የማይደገሙ መልኮች አሉ። የሴት ልጅ ውበት እንደ እጅ አሻራ ነው። የአንዷ ሴት ውበት ሌላዋ ላይ ፈጽሞ አይደገምም። በተለይ የማይ ሰላም የሚደገም አይመስለኝም። የኔ ዘመን ማስታወሻዎች የፊት አውራሪ ምንትስ ቤትና የከተማ የተራራ ብቻ አይደሉም። እነዚህ ውብ ሴቶች ናቸው። ቤት ሲያፈርሱ ቢያንስ ሰበብ አለው፣ የተሻለ መገንባት ምናምን። የሴት ልጅ ውበት ግን መቼም በምንም የማይተካ ቅርስ ነው። እንደ አበባ የሚከስሙ ቅርጽና ውበታቸው እንዲያ የሚቀየር ቅርሶች፣ ከትዳር አድማስ ማዶ የሚጠልቁ ውብ የጣት ፀሐዮች። ትዳርን ስጠላ እሷን ባላፍቅራትም ከአምልኮ የማይተናነስ ጥሞና ውስጥ የሚያስገባኝ ውብ ሰውነቷ በጊዜ እንዳይለወጥ በምን አይነት ጥበብ ጠብቄ ባኖርኩት እል ነበር። አሁን በዚያ የለም። ፎቶ የለኝም። ፎቶ ሙቀት የለውም፣ ይቀዘቅዛል። የቆንጆ ሴት ፎቶ ለእኔ ውበቷን ዘላለማዊ ለማድረግ አድርቀው የሆነ መስታወት ቤት ውስጥ እንዳስቀመጧት ውብ ቢራቢሮ ነው። ነበር ውስጥ ሙቀት የለም። እንዳገባት በአንደበቷ ሳይሆን በድርጊቷ፣ በአይኖቿ፣ በመላ ሰውነቷ ተማጽናኛለች። እያንዳንዱ ቆዳዋ ላይ ያሉ ጥቃቅን ሽንቁር ሚሊዮን አፍ ሆነው በሚሊዮን ቋንቋ ለምኖኛል። ማንም ቢሆን ለእብደቱ ለደስታው ቋሚ ርስት ይፈልጋል። ርስቷን ነው የነጠቋት። እናም ወደማታውቀው ርስት ተሰደደች። የእሷ ወዳልሆነ ባሏ የስደት ምድር እንጂ ሰው አልነበረም። ስደተኛ ገላዋ ስደተኛ ባላገባ። ጠመንጃ አንስታ ሰውነትህ ርስቴ ነው መልስ አትል ነገር። ለጦርነትም እኮ ጸንቶ የሚቆም ዘፋላም ያስፈልጋል። ያ ሴት ምርት ያፈሰስኩበት ችግኝ ሆኜ መጥቼ ዛፍ የሆንኩበት፣ እንቡጥ ሆኜ መጥቼ አበባ የሆንኩበት። ንብህ ነኝ ወዳጄ ሳታርፍብኝ
ኔክታሬን ስትቀምስ አልከለከልኩህም። አሳልፈ ዝንብ እንዲሰፍርብኝ ለምን ተውከኝ? የሚል ሙሾ ይወርዳል በሐሳቤ። ከጀርባዋ ዝም ብዬ አየኋት። ከምንም በላይ የገረመኝ ማይ ሰላም ተረከዘ ረዥም ጫማ ተጫምታ ነበር። ጠይምነቷ ወደ ቀይ ዳማነት መንገድ ጀምሯል። ወይስ ሜካፕ ተጠቅማ ይሆን? ዝም ብዬ አየኋት። የመኪና ቁልፍ አንጠልጥላለች። ከንቱ። ውድ ቦርሳ ይዛለች። ከንቱ። ውድ ስልክም ይዛለች። ከንቱ። አለባበሷም የሀብታም ሴት ወይዘሮ ይመስላል። ከንቱ ነው። ያቺ ለአካባቢዋ ግድ የለሽ የነበረችው ልጅ አንዴ ልብሷን አንዴ ፀጉሯን ታስተካክላለች። አካባቢዋን ቀና እያለች ትቃኛለች። እንደ ጅረታም ኮከብ ትጣደፋለች። እኔ ውስጥ ግን ልክ እንደ ማታ ጀንበር በቀስታ ነበር የጠለቀችው። ከጎኗ ድክ ድክ የምትል ልጇ ጋር ሄደች ሄደች ሄደች።